ከራሳቸው መጽሐፍ ቅዱስ እዚህ መጥቶ መናገር ይችላል። ኢየሱስም ሙስሊም ነበረ። ምናልባት አይደለም የሚል ካለ ይምጣ። አሽሀዱ ያ መሰከሬም ወያተ መጥቼ አሽሀዱ ያ መሰከሬም ወያተ አሽሀዱ መሰከሬም አላህ መገኖ ኢላሃ ወሉ ኢላላህ ሚት መገኖ አጉረና ወሉ መገኖ ኖኪተ መሰከሬም ወአሽሀዱ ጣኖ መሰከሬም አና ሙሐመድ ረሱሉላህ መገኖ ተቀማትን ቾይኪዮታ مسكريمو وأشهد أنا مسكريمو وأن عيسى إيسوس كريستوسي رسول الله مكانو سكما سنتوتي عبد الله مكانو برج تشايكوتا مكانو سكما سنتو نبي تشايكوتا مسكريمو مكانو برج تشايكوتا مسكريمو ياتي كنه متمتني عفنا كده مكانو فاجوني امين مكانو فاجوني اكونا اسلامو ኢንሻአላህ የምታስገባ አሁን እዚህ ጋር መታወቅ ያለበት በዛሬው ቀን እዚህ ቦታ የመጡ ሰዎች የነቢያቶች መንገድ ነው የተከተሉ። ሌላ ቦታ ሳልገባ ከራሳቸው መጽሐፍ ቅዱስ እዚህ መጥቶ መናገር ይችላል። ኢየሱስም ሙስሊም ነበረ። ምናልባት አይደለም የሚል ካለ ይምጣ። ከዘፍጥረት እስከ ዮሐንስ ራእይ የነቢያቶቹ መንገድ ከእስልምና ውጪ አንድም የለም። አንድም ተጠቀሰም። ለነቢያቶቹ የተሰጠው መንገድም ሃይማኖትም እስልምናና እስልምና ብቻ ነው። ዛሬ እናንተ ያዳችሁት የትላንትና የሲዳማ የስር መሰረት የሆነው ሃይማኖት ነው። ዛሬ እናንተ ያዳችሁት ሃይማኖት የትላንትና የአብርሃም የሞሴ የኢየሱስ የኖህ የዳዊት የያዕቆብ የነቢያቶቹን መንገድ ነው። የነቢያቶችን መንገድ ከመከተል ብልጠት የለም። ያንን መንገድ ማግኘት የብልጠቱ ሁሉ አንጋፋ ነው። ስለዚህ ዛሬ እችን ላኢላሀ ኢለላህ ከአንድ ፈጣሪ ውጪ ኢየሱስን ሲያመልክ የነበረው አብርሃምን ሲያመልክ የነበረው ሙሴን ሲያመልክ የነበረው ብቸኛ ኃያሉ ጌታ አንድ ነው ብላችሁ ከአላህ ጋር ብትገናኙ ጀነት ትገባላችሁ። አኔ ደኩለ ሞለቲ ምናልባታ ታሞነሁ ሞረማሁ ብሉ ኪዳኔኮ አዲስ ኪዳኔኮ መጽሐፍ ቅዱሰተኒ ዘፍጥረቲ ዮሐንስ ጌሻ ምቱ ማንቲ አባ ማስረጃ ያኪሮ ወላ የውመሽን ማተ ኮያሙሲ አኔ ካኪና መግዞ መዶጎተኒ ሙሴታ ዳውዲ አብርሃሚ ኢየሱሲ ያዕቆቢ አዩቢ ሱማ ቡሸተኒ ወይ ሱማ ቀየረተኒ ሃይማኖት ሰቲ ቀየራንቶን ኢንሰዶ ሃይማኖት እንተ ዶጎ ሰቲ ኪራኛ ኢስላሚን መጫለተ ገነዶ ጎራቲ አኔ አባ ሞዶ ወሾሞዶ ካንላ ደንይተ ሞሮማተው ለበልቹ ባራቱ ሲዳሙ ግዶን ልቱ ፍራቶ ሄሪቶ አጭሮ እንማደ ከሚተሚኔ ከና አቦ ማራቢ ኢስላማይ ከተራና ኢስላም ማተት መስራጀ አላ አቦ ተጣጣን ጎተኔ ሚስል መተከስቲ ይደኔ በቃ ተጣጣን ይደኔ ስለዚህ ሲዳማ ባጋለ ሮ አከላ ከነን ተጣጣን ጎ ነበር ለሙነ መንዳጉ ማነች ሲነገለ እዚቻ ከተማ ትላንትና የአባቶቹ ሃይማኖት የሆነው እስልምና የነቢያቶቹ መንገድ የሆነው እስልምና በመጠመዱ በዓለም ላይ ያላችሁ ሁሉ ከዚህ በኋላ ሲዳማ ወደ መሰረታዊ ሃይማኖቱ የተፈጠረበት ሃይማኖቱ የነቢያቶች መንገድ እየተመለሰ ነው። ሲዳማ ዱረን መሆን ጊፍት አበባ ከዲሳ ካከዲሳ መረጃ አለኝ የሚል ካለ አራቱ ነው ቤታው ነው። ጥያቄ ካላችሁ ሀሳብ ካላችሁ መድረኩ ግድ ነው። ኑ እንወያይ። የትላንትና የጠላትነት ሰይጣን ታርዷል። የኛ ኦሮሞ ሲዳማ ነው። ሲዳማ ኦሮሞ ነው። አሸናፊ እውነታ ነው። የያዝነው ሀቅ ነው። እየተናገርን ያለነው ነገር ለዓለም ለማስተጋባት ዝግጁ ነን። አላሁ አክበር ሸከከም ስንቀርስ
namni haasawaa qabda yoo jiraattan amma Dr. Jamilaan faan Shee Adam faa warri gubbaa jirtan sagantaa carraa fudhadhaati haasawaa.